ባለፈው ቪዲዮ ላይ ሙድ ያዛችሁብኝ ቀይር እንጂ እቺ ያረጀች ቴንዝጄን ላፕቶፕ ምናምን አላችሁኝ። እቺን ቆንጆዬ ላፕቶፕ ቻሌንጅ አክሴፕተር። ለማንኛውም አዲሱ ላፕቶፕ ላሳያችሁ። መጀመሪያ ስፔሲፊኬሽን ልንገራችሁ። ኮራል ትራ 9 ነው፣ ሲሪየስ 2 ማለት ነው። አዲሱ ፕሮሰሰር ነው። 64 ጂቢ ዲዲአር5 ራም አለው። 2 ቴራባይት ኤስኤስዲ አለው። 24 ጂቢ ኤንቪዲያ RTX 5090 ግራፊክስ አለው። ላፕቶፕ ላይ 24 ጂቢ ግራፊክስ ማለት አስቡት፣ ከአብዛኛው ጌሚንግ ዴስክቶፕ ራሱ ይበልጣል ፐርፎርማንሱ። በጣም ቆንጆ ቢልድ ኳሊቲ ያለው ላፕቶፕ ነው። ሙሉ በሙሉ አልሙኒየም ነው። አልሙኒየም ሲኤንሲ የተሰራ ላፕቶፕ ነው። ስክሪኑ እንደምታዩት 16 ኢንች ሆኖ ኦሌድ ነው። ኦሌድ ፓናል በጣም የሚያምር 240 ሄርዝ ሪፍሬሽ ሬት አለው ስክሪን ነው። ግን ደግሞ ግሎሲ ነው፣ በጣም ያንጸባርቃል። እንደምታዩት አውትዶር ምናምን ለመጠቀም ትንሽ የሚያስቸግር ላፕቶፕ ነው ኢንተርምስ ኦፍ ስክሪን ማለት ነው። ወደ 3 ኪሎ አካባቢ ይመዝናል አጠቃላይ ከነ ቻርጀሩ። ቻርጀር ብሪኩ ራሱ በጣም ትልቅ ነው፣ እዩት። ወደ 400 ዋት አካባቢ ነው። ይሄ ዴስክቶፕ ረን ማድረግ የሚችል አይነት ቻርጀር ዋት ነው ቻርጀሩ ራሱ። ኤልኢዲ ኤቭሪዌር ነው ያለው። አርጂቢ እዚህ ከስር የምታዩት አለ። ከጀርባ የሊጅን ሎጎ ይበራል። ይሄው ከጀርባ ሊጅን የሚለው ሎጎ ይበራል። ማጥፋት ትችላላችሁ። ከስር ያለውን ባር ላይቱም በጣም ነው የሚያምረው እንደምታዩት። ስፔሻሊ ማታ ላይ ምናምን ደግሞ በጣም በቃ ቆንጆ ሉክ ይሰጠዋል። በዛ ላይ ደግሞ አይናችሁንም እንዳይጎዳው ጨለማ ክፍል ውስጥ ከሆናችሁ ትንሽ እነዚህ አምቢየንት ላይቶች ሲበዙ ለአይናችሁም የተሻለ ነገር ይሆናል ማለት ነው። ኪቦርዱ ፉል ሳይዝ ኪቦርድ ነው ከነነምፓዱ ማለት ነው። ቁጥርም አለው። ዩሼፕድ ኪዎች ናቸው እና በጣም ኮምፎርታብል ናቸው። ተችፓዷም ያን ያህል ትልቅ ባይሆንም እንደዚህ እንደ ማክ ምናምን ከበቂ በላይ ቆንጆ ተችፓድ አለው። ሌላ ምን አለ መሰላችሁ? ፐርፎርማንስ ነው። ፐርፎርማንስ ምን ብላችሁ ትጠይቃላችሁ? ኮራል ትራ 9 ነው፣ 64 ጂቢ ራም፣ 2 ቴራ ኤስኤስዲ፣ በዛ ላይ 24 ጂቢ ኤንቪዲያ RTX 5090 አለው። የላፕቶፑ 5090 ከዴስክቶፑ 5080 ጋር ኦልሞስት ተመሳሳይ ነገር። ምን አለ መሰላችሁ? ከዚህ በፊት ሌኖቮ ሊጅኖች ይታወቁበት የነበረው ፖርት ሰሌክሽን እንዳለ ከጀርባ ነበር። አሁን ግን ፖርቶቹን በጠቅላላ አንስተውት ከጀርባ ከጎንና ከጎን አድርገውታል። ያው በዚህ በኩል አንድ ዩኤስቢ፣ 2 ተንደርቦልት፣ HDMI፣ ቻርጀር ብሪኮ አለ። ድሮ ከጀርባ ነበሩ፣ ይመች ነበር። አሁን ለምን የዲዛይን ለውጥ እንዳመጡ ባላቅም። በዚህ በኩል ደግሞ ዌብካሞቹን ሎክ ማድረግ ያለ የኢንተርኔት ፖርት አለ። 2 ዩኤስቢ እና ሄድፎን ጃክ አለ። ይሄ ላፕቶፕ እንግዲህ ሲሸጥ $4500 ነው የሚሸጠው። እኛ ጋር አሁን ባለው ሬት ኦልሞስት ወደ 800 ሺህ ብር አካባቢ ነው። ግን ብዙ ጊዜ ምን ይሆናል ሴል ላይ ይወጣል። ቢኤንዲኤች ምናምን ይሄ ብላክ ፍራይዴይ ምናምን ሲሆን $500፣ አንዳንዴ ደግሞ ገፍቶ እስከ $1000 ድረስ ቅናሽ ይኖረዋል። እስከ አጠቃላይ ፕራይሱ እስከ $3000 ምናምን ማለት ነው። ወርዝ የሚያደርግ ላፕቶፕ ነው። በጣም ቆንጆ ላፕቶፕ ነው። ጥያቄዎች ካላችሁ ኮመንት ሴክሽን ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ ፒስ።